ቅመሞቼ የኔ ፍቅሮች ሀይሚ የኔ ሴት ማለት ነው። ትናንት ማታ ሊቡን አይታችሁታል። ቪዲዮ ከፖስቱ በኋላ ቲክቶክ ላይ ሊቭ ላይ ገብተው ነበረና ማለት ነው። እና ሀይሚ በስንት ልመና በስንት ፈቃድ ነው ብሩክ ጋ ያደረችው ማለት ነው። እና ይሄ ማለት ጨዋነቷን የሚያሳይ ስነ ስርዓቷን የሚያሳይ ነው። እና በጣም በጣም በቃ ብስማ በቃ እኔ እንጃ ብስማ ለእኛ እኮ ይሄ ነገር ትምህርት ነው የሚሆነን የእውነት ለመናገር ማለት ነው። ቅመሟ የኔ ጨረቃ ፋሚሊ ማለት ነው። እና በጣም ነው የምትለይብን ማለት ነው። የእውነት ለመናገር ስለ አንቺ ቃላት የለንም። እና ወንድም አለም ደግሞ ቀብራራው አሁንም በጣም ባል ትተማመንብሃለች በአንተ ብዙ አጠገቧ ጥላ እንደሆንካት የወንድምነት የሆነ የነፃነት ስሜት ነው የሚሰማት አንተ ሀይሚ ጋር ስትሆን ማለት ነው። እና በጣም ነው በዛ ላይ ደግሞ ትናንት በጣም ታምራላችሁ ምናምን በቃ አዲስ ሙሽራ አዲስ ጫጉላ ቤት ምናምን ያላችሁ ነው የሚመስለን ማለት ነው። እኔማ ብታይ ሱስ ሆኖብኝ በቃ አብሶ ያኛው ከተከበረ ምናምን በኋላ ይሄ ሁለተኛ አመታችሁ ከተከበረ በኋላ በጣም የበለጠ ሞር እየናፈቁኝ በቃ ፍቅራችሁ ሞር እየጨመረብኝ መጣ። ለምን እንደሆነ አይዶን ነው አላውቅም። የሆነ ስገባ አዲስ ነገር ማይ ምናምን ይመስለኛል። በጣም በቀን 3 4 ነው ዩቲዩባችሁ ገብቼ ቼክ የማደርገው። በቃ ምንድነው ምን ፖስቱ ምን አዲስ ነገር አለ? የሆነ በቃ ደስ የሚል ነገር ነው የምጠብቀው ማለት ነው። እና በቃ ሁልጊዜም የእናንተን ደስታ እያችሁ ይሄን ያህል የምንፈልገው ማለት ነው። እና ይሄን ያለው ውስጣችን ስራችን የሰደዳችሁት የእውነት ለመናገር ማለት ነው። እና ለእናንተ ቃላት የለንም ማለት ነው። እና ይሄ ደግሞ ጨረቃ ፋሚሊዎች እንዳልከን ጨረቃ ነው። ጨረቃ ደግሞ ብርሃን ነው። ብርሃን ደግሞ ሁሌም የሚፈካ ሁሌም የሚታይ የሚታበብ ነገር ነው። እና ጨረቃችሁ አሁንም እንዳይለይ እንዳይደበስስ ሁሌም እንደፈካ እውነት እኛንም ሳታሳዝኑን ሁሌም ፍክት ድምቅ ብላችሁ ኑሩልን ነው የምንለው። ሌላ ምንም አንልም። ከሰው አይን የጠበቃችሁ እንደዚህ ውብ እንደሆናችሁ ሁሌም እንዳማራችሁ ኑሩልን ነው የምንለው። እና በቃ የኔም ቦጠጦች የኔ ትንሾች ማለት ነው። እና ደስ ትላላችሁ እያየናችሁ አደጋችሁ እያየናችሁ በቃ ብዙ ስኬታችሁን አሳያችሁን። ከዚህ በላይ ምን እንፈልጋለን? የእውነት እኛ በጣም የእናንተን ደስታ ማየት ነው የምንፈልገው። አብሶ የብሩክና የሀይሚን ማለት ነው። እና አንቺ አስፈላጊዋ ሴት ነሽ በህይወቴ ውስጥ እንዳለ እውነት ነው። ለብሩክ አሁን አስፈላጊው ሴት ነሽ ማለት ነው። እና ድንገት ህይወቴን ባልፈለግኩት ሰዓት ህይወቴን መተሽ ሳልፈልግ ወደ ህይወቴ መተሽ አሁን ግን በጣም ውዷ ሴት በቃ አለ አይደል? ምን ብዬ ልንገራችሁ? አቤት የብሩክ አገላለጽ እኮ በስመ አብ ትችልበት